ታላቅ አውደ ርዕይ በኤግዚቢሽን ማዕከል ላለፉት 45 ዓመታት በሀገራችን በኢትዮጵያ ወላጅ ያጡ ከ40 ሺህ በላይ ህፃናትን በማሳደግና በማስተማር ሀገራቸውን ወገናቸውን እንዲጠቅሙ በማድረግ ለቁም ነገር አብቅቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህፃናትና ቤተሰብ ጉዳይ ድርጅት በ45 ዓመታት ውስጥ ወላጆቻቸውን ላጡ ህፃናት ምን ተግባራት ተከናወኑ? መልካም ተሞክሮቻቸውና ስኬታማ ተግባራቸውስ ምን ይመስላል? ከጥቅምት 14 እስከ 18 በአዲስ አበባ ኤግዚቢሽን ማዕከል የኢትዮጵያውያን ህፃናት በየጎዳናው የተንከራተቱ የሚገኙትን በጋራ ሆነን እንታደጋቸው። ከጥቅምት 14 እስከ 18 በአዲስ አበባ ኤግዚቢሽን ማዕከል መልካም ማድረግ የህይወት ስንቅ ነው። ለበለጠ መረጃ በ011 23 27 54 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህፃናትና ቤተሰብ ጉዳይ ድርጅት ገዘፍ ሳም አይደለም በውስጡ እንዲያውም በዚህ በአውሮፓ የምቾት ስቃይ ይባላል። ሰው የማይረዳ ሰው የወደቁትን የማያነሳ ህፃናትን የማይንከባከብ ለሰው የማይኖር ሰው በውስጡ ስቃይ አለ ይባላል። የምቾት ነው የምቾት ስቃይ በውስጣቸው ይፈጠራል። ምክንያቱም የሚገባቸውን ስላላደረጉ እና አንዳንዶቹ ወደ አፍሪካ መጥተው አንዳንድ ነገር በጎ ምግባረ ሰናይ ድርጅት ሲያሳዩአቸው በዚያ ራሳቸውን አስደስተው ይኖራሉ እና የምትኖሩለት ሰው ህፃናት በመኖራቸው በጣም ደስ ሊላቸው ይገባል። እግዚአብሔር ከዚህ የበለጠ ስራ ሰው አይሰጠውም። እግዚአብሔርን ተክቶ ከመስራት እግዚአብሔር እንደራሴ ከመሆን ለተስፋ ተስፋ ከመሆን ሌላ ምንም ነገር ስለሌለ በሁለት ትልቅ ስራ ነው ያዛችሁት። ያረታችሁ ስራ መስራት ይቻላል። ቤተክርስቲያኒቱ ትልቅ ኃላፊነት ወስዳ ይሄን ነው ትልቁ መስራት ያለበት። ይሄ ሰው ማዳን ህፃናትን ማሳደግ ሌላ ምንም ነገር የለም። በጎቼን ጠብቁ ግልገሎቼን ጠብቁ የተባለው ይሄን የሚያሳይ ነው። ግን ሁላችንም በራሳችን የምንጥረው እናደርጋለን። ይሄንን ለኛ ላለው ለገዳም ኮሚቴ ለመርጃ ለወገን መርጃ ኮሚቴ ተብሎ ለተሰየመው የእናንተን ሀሳብ ሙሉ አስረዳለሁ። ሻሌ ያው ደብዳቤ ተጽፏል። በስምታቸው አመሳሪዎች ተቀበሉት። ያው ወላጅ ህፃናትን ለመርዳት ምን እንዲያስተባብሩበት ስለመጠየቅ ይሆናል። እሺ ነው። እና ያው ኢንዲቪጁዋል ስፖንሰርሺፕ ፎርማት በአማርኛ በእንግሊዝኛ ተያይዟል።
ሰውን የሚመቸውን መስጠት የሚችልበት ማለት ነው። እድሜም ራሱ የሚፈልገውን መርዳት የሚችል እንደገና ደግሞ የህፃናት ማሳደጊያ መርጃ ማዕከላት አሉ። የማዕከላቱ ዝርዝር አለ። የሚፈልገው ሰው በነፃነት ማድረግ የሚችልበት አማራጮች የሚሰጥ ነው ያለው። የገንዘብ አማራጭ አለ በየዓመቱ ያለው ኮንትሪቢዩሽን። ስለዚህ እነዚህ ሁሉ በጣም ጭበት ነገር ስላለ ይህንን ያያይዘን እነዚህ ራዕይ ያለው ራዕይ ካሉት ሆስፒታሎች ተመራጭና ተወዳዳሪ የሆኑ ብቃት እንዲኖረውና በተመጣጣኝ ዋጋ ለህብረተሰቡ ጤና አገልግሎት እንዲያቀርብ ራዕይ ይዞ መሰለፍና ተልእኮውን እነዚህ ለመፈጸም የሚንቀሳቀስ ብዙ የዓመት ባይሆን 5 ዓመት ብቻ ነው ያሰብነው። 5 ዓመት ከ2013 በፈረንጅ አቆጣጠር ነው። 31,040 አቅዶ አከናውነዋል ማለት ነው። አጠቃላይ በፐርሰንት ሲሰላ 49,467 አቅዶ 37,758 ይሄ ሲከናወን በ76 ከመቶ ተሰልቷል። የምናከናውናቸው ተግባራት እችን ብቻ ልበል። ከአመት በላይ ምግባሮችና በጣም ስመጥ ነው ረዥም ራሳችሁ የእግዚአብሔር እንደራሴዎች ብቻ ሳይሆን እናንተ እግዚአብሔር ናችሁ ማለት ይቻላል። እንደነሱ ያሉትን አንተ የአማልክታንትን ነው። እናንተ የእግዚአብሔርን ስራ ስለሰራችሁ ራሳችሁ አምላኮች ናችሁ ያለበት ቦታ አምላኮች ናችሁ ያላቸው የእግዚአብሔርን ስራ የሚሰሩትን ሰው ተስፋ ለሌለው ሰው ተስፋ በሆነ ቁጥር እግዚአብሔርን ተክቶ እየሰራ ነው። የእግዚአብሔር እንደራሴዎች ናችሁ እናንተ ወላጆች በፍጥረት የፍጥረት ስራ ተባባሪዎች ናቸው። እግዚአብሔር እንደገና ደግሞ በአጠቃላይ በማሳደግ በመከባከብ በመመገብ የእግዚአብሔር እንደራሴዎች ናቸው። ደግሞ እነዚያ የእግዚአብሔር እንደራሴዎች ሆኑ የእግዚአብሔር የፍጥረቱ ስራ ተባባሪዎች ሆኑ ወላጆች ሲያልፉ ወላጆችን ተክታችሁ እናንተ መስራት ቀላል ነገር እንዳልሆነ ሁላችሁ ታውቃላችሁ። ከዚህ የበለጠ ስራ በምድርም የለም በሰማይም የለም። እንኳን ህፃናትን ይቅርና አስበሳችን እንኳን አይዞህ ስንባባል አይዞህ ማለት ከብረት ያጸናል። አይዞህ ማለት ከብረት ከምንድነው ከእንቅፋት ያድናል ይላሉ አባቶቻችን። እና ህፃናትን ደግሞ ሁለንተና ህይወታቸውን መርዳት በመንፈሳዊው
በዓለማዊው መንገድ እነሱን መንከባከብ እንዴት መታደል ነውና በእውነት በዚህ ውስጥ ሰራተኞች በመሆናችሁ የእግዚአብሔር ሰራተኞች በመሆናችሁ የቤተ ክርስቲያን እንደራሴዎች፣ አገልጋዮች፣ መልእክተኞች በመሆናችሁ የበጎ እርዳታ የመልካም ነገር ምሳሌዎች በመሆናችሁ በጣም እድለኞች ናችሁ። እግዚአብሔር ስራችሁን ይባርክላችሁ። እግዚአብሔር ከእናንተ ጋር ይሁን። እናንተ የእግዚአብሔርን ስራ ስትሰሩ እሱ ደግሞ የእናንተን ቤት ይሰራል። ዳዊት የሚባለው የእስራኤል ንጉሥ የእግዚአብሔርን ቤት ለመስራት ይፈልግ ነበር። የእግዚአብሔርን ቤት ለማነጽ ሲፈልግ አንተ አትሰራልኝም፣ ግን ለቤት ያስብሃልና ያንተ ልጅ ይሰራልኛል፣ ግን ማቴሪያሉን አዘጋጅተህ ሂድ፣ ይሄ ተፈቅዶልሃል ተባለ። አዘጋጅቶ የእግዚአብሔር ቤት እንዴት እንደሚሰራ ምስጢሩን አግኝቶ ስለሄደ እግዚአብሔር ምን አለ? ዳዊት ለቤቴ እንዳሰበ ቤቴን መስራት እንደተመኘ ሁሉ እኔም የዳዊትን ቤት እሰራለሁ። እሰራለታለሁ ለዳዊት ወሰር ቤተ ለዳዊት ቤት እሰራለሁ። እንግዲህ ተመልከቱ፣ ያንን የእግዚአብሔር ስም የሚጠራበትን ህንጻ፣ ግዙፉን ህንጻ፣ የዓለም ሲቀር የሚቀረውን ህንጻ፣ አገልግሎቱ ግን በሰማይ የሚገኝ ያን ምድራዊ አገልግሎቱ ሰማያዊ ግን ተፈጥሮ ምድራዊ የሆነውን መሬታዊ ህንጻ ሲያንጽ እግዚአብሔር ለሱም ቤት አንጻለሁ ቤት እሰራለሁ ካለ እናንተማ እግዚአብሔር የፈጠረውን የእግዚአብሔርን ህንጻ ሰውን ስትሰሩ እግዚአብሔር እንዴት የእናንተን ቤት አይሰራም? እንዴት የእናንተን ቤት ህይወት አያከናውነውም እግዚአብሔር? እና ስለዚህ በእውነት እድለኞች ናችሁ። እርግጠኛ ነኝ አሁንም ደግሜ እላለሁ እድለኞች ናችሁ። እግዚአብሔር በስራችሁ፣ በቃላችሁ፣ በሐሳባችሁ ሁሉ እሱ እንዲሰራበት ቅዱስ ፈቃዱ ይሁን። እግዚአብሔር ይባርካችሁ። የህፃናት ማሳደጊያ የመጀመሪያው ትልቁ ነገር እንደ ሞዴል መወሰድ ያለበት በዚያን ዘመን ቤተክርስቲያን ቅዱስ ተዋሕዶ ቤተክርስቲያን ማንንም ሳትለይ ሃይማኖት፣ ዘሩን ሳትለይ፣ ማንነቱን ሳትለይ ሁሉም ራሱን እንደጠበቀ ማንነቱን እንደጠበቀ እንዲማር ማድረጓ የመጀመሪያው ስራ ነው። ይሄ 45 ዓመት ጉዞ ዝም ብሎ አይደለም። ከዚያ በፊት የነበረው እንዲደራጅና አንድ ወጥ እንዲሆን ተደርጎ በየክፍለ ሀገራቱ የነበሩት የህፃናት ማሳደጊያ ኦርፋን ችግረን የሚባሉት እነሱ እርዳታ የተደረገው አባቶች ብልሆች ጠቢብ ስለነበሩ ቅድም አባታችን እንዳሉት በቅዱስ ዳዊት የእግዚአብሔርን ቤት ሰርቷል። እናንተም ህንጻውን ሰርታችሁ ብቻ ሳይሆን እውነተኞቹን የእግዚአብሔርን ህንጻዎች ህፃናት ማሳደግ ቀላል አይደለም። 45 ዓመት ጉዞ ውስጥ ብዙ አባቶች ደክመዋል። እናንተ ደክማችኋል። በዚህ ጉዞ ውስጥ ወደ 40,000 ህፃናት ለቁም ነገር በቅተዋል። ይሄ ቀላል ነገር አይደለም። በስነ ልቦናም ህፃናትን አሳድጎ ለማህበረሰቡ ማቅረብ አንዱ ትልቁ ስራ ነው። ዛሬ በየበረንዳው ወድቀው በመከራ ውስጥ ያሉ ሰዎች ነገ ለማህበረሰቡ ጠንቅ ሊሆኑ ይችላሉ። ነገ ለማህበረሰቡ ብዙ መጥፎ ነገር የሚሰሩ ህፃናት ሊሆኑ ይችላሉ። ግን ለነገ ግን ለራሳቸውም ለሀገራቸውም ለህዝባቸውም የሚረዱ ህፃናትን በትክክሉ ማፍራት ቀላል ነገር አይደለም። 45 ዓመት ሲታሰብ ቀላል ነው። ስንት አሁን በህይወት የሌሉ አሉ። እያንዳንዱን በዚህ ዝግጅት ስናይ እያንዳንዱ ስራ ምን ያህል ወንድሞቻችን ምን ያህል እህቶቻችን እዚያ ደግሞ የመሰረቱት አባቶች ከብፁዕ ቅዱስ አቡነ ተክለ ሃይማኖት ከዚያም በፊት የነበሩት እና አቡነ ባስልዮስ እና አቡነ ቴዎፍሎስ ዘመን ጀምሮ እንደነበረ ነው የሚያሳየው። በጠቅላላ የቤተ ክርስቲያኗን ታሪክ በተለይ የፕትርክና በ1953 ከመጣበት ጀምሮ ያለውን ስናይ አብዛኞቹ አባቶች ይህንን ስራ አብረው ሲኖዶሱም የመጀመሪያው በፓትርያርክ ሲደራጅ የመጀመሪያ ስራቸው ያደረጉት ህፃናትን ማሳደግ ነው እና ይሄ ደግሞ ትልቅ ታሪክ ነው።
ይሄ ደግሞ ለወደፊት አሁን በኢትዮጵያ ውስጥ ያሉት ህፃናት ቁጥር አሁን እንኳን እኛም እንደሰማነው የህፃናትና የሴቶች ጉዳይ ሚኒስቴር ተቋቁሟል ሰምተናል። ይሄ በጣም ትልቅ ነገር ነው። ይሄን ግን አባቶቻችን ቀደም ብለው ለህፃናት ያላቸው ለአረጋውያን ያላቸው ነገር ትልቁ ነገር ነው። ምንም ቢሆን ግን ቤተክርስቲያን ሰው በህፃንነቱ መጥቶ ያድግባታል። ወጣት ሲሆን ምናልባት ጥራጥራቅ ሊል ይችል ይሆናል፣ የማይርቁም አሉ። ግን ሲሸመግል አብዛኛው ቤተክርስቲያን ውስጥ ነው የሚውለው አይደለም። ቤተክርስቲያን መጠለያ ነች። የእግዚአብሔር ተስፋ የሚገኝባት ስለሆነች ይሄን የ45 ዓመት ጉዞ ያው ገልጻችሁልናል። ኤግዚቢሽኑ በትክክል የሚገልጽ ነው። አደረጃጀታችሁ የተሻለ ነው። ነገ ደግሞ በበለጠ በዲጂታል ነገር ልታሳዩ ትችላላችሁ። በበለጠ ደግሞ ራሳችሁን ማስተዋወቅ ትችላላችሁ። ራስን የመቻል አቅምን የመቻል እኛ አባታችን ብፁዕ አቡነ ሳዊሮስ ጋር መጥተን አይተናል። ብፁዕ ወቅዱስ አባታችን አቡነ ማትያስም ስብሰባ ላይ ስለሆኑ እኛ ወክለው ሲኖዶሱ ስብሰባ ላይ ስለነበረ እኔንም በአጋጣሚ አባታችንን ሂዱ ተብለን ታዘን ነው የመጣን። ለምን ይሄንን ማየታችን ደግሞ እኛንም አፍርጣቸዋል በትክክል። እኛም በዚህ ጉዳይ የበለጠ ከዚህ በፊት ሲያቀርቡ ባለፈው አይተናል። አሁንም በተረፈ ብዙ መስራት እንዳለብን እኛም ተምረናል። እኛም አባቶችን እናስረዳለን። በተረፈ አባቶችን መጥተው እንደሚያዩት እርግጠኛ ነን። ማህበረሰቡም ይሄንን ነገር እንደሚያዩት እርግጠኛ ነን። ብዙ እንደተቸገራችሁ እናውቃለን። በተለይ ባሌ ውስጥ ምንም የለንም በማለት ድረስ ህፃናት የሉም። ችግረኛ ህፃን ጠፍቶ ሳይሆን እኛ የመስራት አቅማችንና ራሳችን የማደራጀት አቅምን ስላልጎለ በእርዳታ የመኖር ባህሪ ነው ያለንና እግዚአብሔር ከእናንተ ጋር ይሁን። እኛ ደክማችኋል ምናምን ስትሉ ነበር፣ አልደከመንም። እንዲያውም እየነቃን ነው የመጣነው። አእምሯችሁን ስላነቃቃችሁት እናመሰግናችኋለን። እግዚአብሔር ይስጣችሁ። እኔ አቡነ ያዕቆብ እባላለሁ ወይም አባ ያዕቆብ ነው። በተለይ አቡነ የሚለው ብዙ ሰው የሥራ ኃላፊነቴ የቅዱስ ሲኖዶስ አባል ነኝ። በሳውዝ እና በዚህ በደቡብ እና በምዕራብ አፍሪካ ሴንትራል አፍሪካ ቤተክርስቲያን ስራዋ በተለይ ቅንነት በተሞላበትና ዋናው ምሳሌዋ መድኃኒታችን ኢየሱስ ክርስቶስ ሲሆን እሱ አብዛኛውን የወደቁትን በማንሳት የተራቡትን በማብላት ምሳሌ ሌላው በአእምሮ እንኳን ያበዱትን አድኖ ልብስ እንዲለብሱ በማድረግ የተቸገሩትን የሞቱትን የታመሙትን በመጎብኘት አሁን ምሳሌ እንድትሆን ቅድስት ተዋሕዶ ቤተክርስቲያን የኢየሱስ ክርስቶስ ምሳሌ የእሱን ስራ የእሱን መንግስት ፈጻሚ ስለሆነች ማንም ሰው በዚች ምድር ላይ በዚች ዓለም ላይ በዚች በምንኖርባት ምድር እንዲቸገር ሳይሆን እግዚአብሔር ሁሉን ነገር አደራጅቶ የሰጠን ሁሉም እኩል እንዲያገኝ እንድታስተምር ከዚህ በፊት የዚህ የህፃናት ማሳደጊያ መሪዎች ወይም እያንዳንዱ ኃላፊዎች ለብፁዕ ቅዱስ አቡነ ማትያስ ይህን ጉዳይ አሳስበው ምን ባጋጠመ ስለነበር እሳቸውን በጣም ይህንን ጉዳይ አስበውበት አብዛኛው በቅዱስ ሲኖዶስ አይቶ አንዳንድ መመሪያ ተሰጥቶ አሁንም የቀረበ አጀንዳ የተያዘ ነው። በዚህ ጉዳይ ላይ በጣም አባቶችን ሁሉ የሚያሳስብና ሁሉ የአባቶች ስራ አብዛኛው በተለይ አረጋውያን እና አባቶች በተለይ ዲሴብልድ የሆኑ ደግሞ በጣም ችግር ያለባቸው የቤተክርስቲያናችን አባልም የማህበረሰቡን ማንኛውም አባል በተለይ ህፃናትን ትኩረት እንዲሰጥ ብዙ ቅዱስ አቡነ ማትያስ ትኩረት እንዲሰጥና አሳስበውና አሁንም
አጀንዳው እንደተያዘ አባቶች ተወያይተዋል። ሁለቱም አባቶች የቅዱስ ሲኖዶስ አባላት ናቸው። እንደምታውቁት ቅዱስ ሲኖዶስ ማለት የመጨረሻው የቤተ ክርስቲያን ወሳኝ አካል ማለት ነው። የሐዋርያት ምሳሌ ሐዋርያት ጉባኤ ነው። ጉባኤ ሐዋርያት እንደምታውቁት የሚመራው በራሱ በባለቤቱ በመድኃኔዓለም ነው። መድኃኔዓለም ነው ጉባኤውን የሚያስመሰረተው። ያ ከዛን ጊዜ ጀምሮ የተመሰረተ አሁንም ያለ የሐዋርያት እግር የተተኩ ናቸው ብፁዓን አባቶች። ስለዚህ እነዚህ ብፁዓን አባቶች ይህንን ሁሉ 17 ነው እንግዲህ የሚባለው አስንቱን ጨምሮ ዋናው ማዕከል ጨምሮ 18 ነው። 18ቱን ሁሉ ጎብኝተዋል። ያለው ነገር ሁሉ ተረድተዋል። በደንብ በቻርትም በፎቶግራፍ ያለውን ሁሉ በደንብ ተመልክተው የራሳቸው ውስጣቸው ያለውን ነገር ራሳቸው ያውቃሉ። ስሜታቸውንም ገልጸዋል። እና ብፁዓን አባቶቻችን እነዚህ አሁን ያሉት የስራ ኃላፊዎች ናቸው። በዋናው መስሪያ ቤት የአስተዳደርና ፋይናንስ ኃላፊ፣ እንደገና ደግሞ በተለይ ፕሮግራም ኃላፊ አቶ ኃይለ መለኮት፣ አቶ ደምሲስ ፕሮግራም የአስተዳደርና ፋይናንስ ኃላፊ፣ እንደገና ደግሞ የየማዕከላቱ ያሉ የየማዕከላቱ ዳይሬክተሮች ያሰሩት በሙሉ የየማዕከላቱ ዳይሬክተሮች ናቸው። የነዚህ ሁሉ የስራ ውጤት ነው። በተለይ እኔ የለሁበትም በዚህ ጉዳይ በቅርብ ነው የመጣሁት፣ ግን የነሱ ልፋት ነው የነሱ ድካም አሁን ድረስ ከአዲስ አበባ ጀምሮ ላይ እስከ አክሱም እዚህ በስተምዕራብ ስንሄድ ደግሞ እስከ ወደ በስተመቱ ድረስ እስከ ምስራቅ ወደ ታች ምስራቅ ስንመለከት እስከ ሐረር ባለው በስተሰሜን ደግሞ በተለይ ሰሜን ምስራቅ ሰሜን ምዕራብ እስከ ደብረ ታቦር እነዚህ ሁሉ ያለው ነገር በትዕግስት በታማኝነት እስካሁን ድረስ ቆይተዋል። መጥተዋል። እድሜያቸውን ሁሉ አሳልፈዋል ከህፃናቱ ጋራ። ከህፃናቱ ሲታመሙ አብረው እየታመሙ ሲቸገሩ አብረው እየተቸገሩ ዋናው ሰው ጀምሮ ብዙ ልፋት ያደረጉ እና እንግዲህ በኋላ የእናንተ መመሪያም እንጠብቃለን። እሱ ደግሞ የሚሰማቸውን በተወካያቸው በኩል በተለይ በየማዕከላት ያሉት ወይዘሮ ኤልሳቤጥ እሱን ወክላ ሀሳቧን ትሰጣለች እና የእናንተ መልካም ፍቃድ ነው። በፈቀዳቸው ግን በተማቸው ግን ደግሞ እንዳልተሰማቸው ነገራችሁ ከሆነ አላበዛውም። በመጀመሪያ በዚህ ቀን ቀጥሎ ደግሞ እናንተ ምንም እንኳን ስራው የእናንተ ቢሆንም በትዕግስት ግን ነገራችሁ አይታችሁ ምንም ሳትቸኩሉ በመረጋጋት ከዚህ በላይ ደግሞ ልክ ደረቅ መሬት ላይ እንደሚዘንብ ዝናብ ምድረበዳን እንደሚያለመልም ቅድም የሰጣችሁን ቃል በድካም እድሜያችንን በማሳደግ አሁን ድርጅቱ ያለበትን ሁኔታ ተስፋ በማስቆረጥ አዝሎን የነበረው ሰራተኞች በሙሉ ልክ በምድረ በዳ ላይ እንደሚፈስ ጠብታ ንግግራችሁ፣ አስተምሮታችሁ ዓለም ሆኗል። እኔ በጣም እርግጠኛ ነኝ ከራሴ ጀምሮ በጣም ተስፋ በጣም ብዙ ደስ የሚል ነገር በውስጥ ይሰኛልና ይመስላል። እግዚአብሔር ያክብራችሁ። ወደ ኋላ ተመልሼ ቀስ እስከ ያሉት እውነት ነው በቅርብ ጊዜ የመጣው ግን ከመጡበት ጊዜ ጀምሮ ብዙ ስራዎችን በመስራት ይህን ድርጅት እንደገና ሁለቱን በማቆም የሚያደርጉት ጥረት የሚናቅ አይደለም። እውነት ነው በቅርብ ያሉት ምንም ሰው የቆየበት ጊዜ ሳይሆን የሰራው ስራ ነው የሚገኘውና መጀመሪያ ይህንን ነገር ስለተዘጋጀ ለዚህ ምድር ሲበቃ
ሰናይ ሆስፒታል ከክሊኒክ ደረጃ ነው ሆስፒታላችን እንደውም አሁን ሳምንት ስለዚህ ምግባረ ሰናይ ሆስፒታል ሌሎች ማዕከላቶች ራሱ አሁን ዜጋ ሰው ኮምቦልቻ ነበር ኮምቦልቻም ራሱ ክሊኒክ ራሱ ልጆቹ ስሜ ጸጋዬ አበራ እባላለሁ። የስራ ድርሻዬን በሐዋርያ ጳውሎስ ትምህርት ማዕከል የፕሮግራም ዳይሬክተር ሆኜ ነው የምሰራው። ይሄ ኤግዚቢሽን በጣም አስፈላጊ ነው ከመጀመሪያ ምክንያቱም ድርጅታችን የሰራው ብዙ ነው፣ ግን ያስተዋወቀው በጣም አጥጋቢ አልነበረም። በዚህ ኤግዚቢሽን ብዙ ግብአቶች እናገኛለን ብዬ አስባለሁ። ይህም በእኔ እምነት እኔ ያየሁት ከገመትኩት በላይ ነው። ሁሉም ማዕከላት ተዘጋጅተዋል። የሚሰሯቸው ስራዎችን በጣም ጥሩ ስራዎች እንዲቀርቡ ጥረት አድርገዋል። ስለዚህ ለወደፊቱም በዚህ መልክ በተቀናጀ መልኩ አሁን ምናልባት በአጭር ጊዜ ያዘጋጀነው ግን ለወደፊቱ በተቀናጀ መልኩና ከሌሎች ድርጅቶች ጋር በመሆን ቢዘጋጅ ደግሞ የበለጠ ድርጅቱን ህብረተሰቡ እንዲያውቀውና ህብረተሰቡ ምላሽ እንዲሰጥ ከውጭ ጥገኝነትን እንዲወጣ ይረዳል ብዬ ነው የምገምተው። ካየ በኋላ የህዝቡ ፊድባክ ምን ይመስላል? የህዝቡ ፊድባክ በጣም ጥሩ ነው። ምክንያቱም እስካሁን ድረስ እንደዚህ አልሰራችሁም፣ እንዲሁም በዚህ በማዕከሉ ራሱ ሰዎችም እንረዳለን ያሉንም ሰዎች አሉ። ሁለት ሰዎች አሁን ምንድነው ችግር ያለ ሐዋርያ ጳውሎስ ውስጥ ያለ ችግር እንገረንና እንረዳለን ተባብለን አድራሻቸው የሰጡን ሰዎች አሉ እና የህዝቡ አስተያየት በጣም የሚያበረታታ ነው። ድርጅቱ የሰራው ስራ በጣም በርካታ ነው። ይህም ድርጅት የህፃናት ችግር ሳይቀረፍ መቆም እንደሌለበት ቤተክርስቲያኗም በተወሰነ መልኩ በጀትን ቆርጣ ቢሆን ድርጅቱን ማጠናከር እንዳለባት ህብረተሰቡም የራሱን በኩል መወጣት እንዳለበት ነው ሀሳብ የሰጡ። ወደፊትስ ምን መደረግ አለበት ብለህ ታስባለህ? በእኔ ግምት ወይም በእኔ ሀሳብ ወደፊት እንደዚህ አይነት በተለይ ሚዲያ የመጠቀምና አንዳንድ ተጽዕኖ ፈጣሪ ሰዎችንም በማሰባሰብ በማስተባበር ድርጅቱ ከውጭ ጥገኝነት ወጥቶ በኢትዮጵያውያን የሚረዳበት መንገድ ቢሰራ ሊያስኬድ ይችላል የሚል ሀሳብ አለ። በአንተ በኩልስ ምን አይነት አስተዋጽኦ ለማድረግ ለድርጅቱ እንግዲህ እድገት ምን አደርጋለሁ ብለህ ከኔስ ምን ይጠበቃል ብለህ ታስባለህ? ከኔ እኔ እስካሁን ድረስ የበኩሌን ከልቤ እየሰራሁ ነው። ምክንያቱም ድርጅቱ ከህፃንነት ጀምሮ ከጡቶ ያሳደገኝ እናት አባቴን ጭምር ስለሆነ ለዚህ ድርጅት የሚፈልገውን ጥረት ሁሉ ለማድረግ እስካሁን የማውቀው ወደኋላ ያለበት ቀን የለም። ለወደፊቱም እኔ የማስበው ማዕከሎች ያለ ለድርጅቱ ያለው ሀብት ተንቀሳቅሶ ወደ ጥቅም የሚቀየርበት ሁኔታ ለምሳሌ አሁን የጀመርነው በሐዋርያ ጳውሎስ ኮሚኒቲ ስኩል አበረታች ነው። የትንሽ የአስተዳደር የውሳኔ ቶሎ ያለመስጠት ከኤጀንሲው ጋር የተያዙ እንቅፋቶች ካልሆኑ በስተቀር ትርፋማ እንደሚሆን አሳይቶናል። በራሳችን ሰርተን ልጆችን መርዳት እንደምንችል ጭምርም ያየንበት ፕሮጀክት ነው። ይህም ሁሉም ማዕከላት ያላቸውን ሪሶርስ ከተጠቀሙ 30% የድርጅቱን ገቢ ያሟላሉ ብዬ እገምታለሁ። እኔም በዚህ ነው ጥረት ማድረግ። በአጠቃላይ ማስተላለፍ የምትፈልገው መልእክት ካለ? በአጠቃላይ ማስተላለፍ የምፈልገው መልእክት ይህ ድርጅት ለ45 ዓመታት ያህል ሕፃናትና ቤተሰብ ጉዳይ ድርጅት ማለት ነው በኢትዮጵያ ማለት ይቻላል
በሁሉም የኢትዮጵያ ክፍሎች ያለ ድርጅት ነው። ስለዚህ ኢትዮጵያን በሙሉ የሚያንቀሳቀስ ድርጅት ነው። ስለዚህ በዚህ 45 ዓመታት ብዙ ወደ ከ40 ሺህ በላይ ህጻናትን ለቁም ነገር አድርሰዋል። በከፍተኛ የመንግስት አመራርና በግል ባለሀብት የሆኑ እዚህ ተጠቃሚ የነበሩ ልጆችም አሉ። እነዚህንም በማስተባበር ተስፋ ሳይቆርጥ በዋና መስሪያ ቤት አንድ ምድብ ወይም አንድ ዲፓርትመንት የሀገር ውስጥ ዲፓርትመንት እንዲቋቋም ተደርጎ እነዚህ ወደ ጥቅም የሚቀየሩበት መንገድ ይፈለግ። ሌላ በፕሮጀክት በኩል ዋና መስሪያ ቤቱ ፕሮጀክቶችን በማፈላለግ አማጦ የሚሰራበት መንገድ ቢፈጠር እና ሶስተኛም ቅድም ያልኩት ያለ ሀብትን ወደ ጥቅም የመቀየር በእነዚህ ሶስቱ ድርጅቱን ማጠናከር ይቻላል ብዬ አስባለሁ። አሰና ገብረ ቅዱስ ሌላ ሚካኤል መታሰቢያ ህጻናት መርጃ ማዕከል ፕሮግራም ላይ የዚህን የኤግዚቢሽን ስርዓት ከዓላማው አንፃር እንዴት ነው የምታዩት? እንግዲህ ኤግዚቢሽኑ በጣም ጥሩ እንትን አለው ብዬ ነው የምገምተው። አንደኛ ድርጅቱ እስካሁን የሰራውን ስራ ለህብረተሰቡ የማሳወቅ ስራ ይሰራል ብዬ ገምታለሁ። ሁለተኛ በዚሁ አጋጣሚ የልምድ ልውውጥም ከሌሎቹ ጋር የምናደርግበት ይሆናል ብዬ ነው የምገምተው እና ኤግዚቢሽኑ ከፍተኛ ጠቀሜታ አለው ለወደፊት ድርጅቱ ለሚሰራቸው ስራዎች ነው። ሰሞኑን እንግዲህ የኤግዚቢሽኑን የሚጎበኙ በርካታ ሰዎች ነበሩ። የነሱንስ ግብረ መልስ እንዴት ነው ያዩት? ጉብኝታቸውስ እንዴት ነበረ? ብዙ ሰዎች እንግዲህ ይህንን ጉብኝት ካዩ በኋላ ብዙዎቹ ወቅሰው ነው የወቀሱ። ምንድነው ቤተክርስቲያኗ ይህን ያህል ስራ እየሰራች ለምን እስካሁን ተደብቆ ኖረ የሚል እንትን ነው የሚያነሱ ያሉት። ሁለተኛ ከፊት የነበረው ሲሰጣቸው አገልግሎት እየቀነሱ መምጣታቸው ሁሉ ብዙ ሰው በጣም አዝኗል። ይሄኛው መቀጠል እንዳለበት መጨመር እንዳለበት እንደ ከዚህ በፊቱ መስራት እንዳለበት ነው አስተያየት ሲሰጥ አብርሃም ሚካኤል ይባላል። የአድዋ ለገዩ ተጠራጣኛ ማዕከል ፕሮግራም ዳይሬክተር ነው። ኦኬ እንግዲህ ከዚህ ከአውደሪው ዓላማ አንፃር አሁን የተሰራውን ስራ እንዴት ይመለከቱታል? ፕሮግራም ሊበረታታ የሚገባው ፕሮግራም ነው። እንዲያውም ዘግይተናል የሚል አስተያየት ነው ያለው እና ለወደፊቱም በተከታታይ የሚደረግበት ጊዜ ፕሮግራም ኖሮ ቢደረግ የተሻለ ይሆናል የሚል አስተያየት ነው። የጎብኚዎቹ እነሱ ሁኔታ እንዴት ነው የሚመለከቱት? እነሱስ የሚሰጡን የግብረ መልስ አንፃር እንዴት ነው የሚመለከቱት? ጎብኚዎቹ የሰጡት አስተያየት የቅስቀሳ ወይም የፕሮሞሽን ማነስ እንዳለ አመላክተዋል። ለወደፊቱ ፕሮሞሽን መደረግ እንዳለበት በታክሲዎችም በአውቶቡሶችም በከተማ ውስጥ ልክ እንደ መቄዶንያ ያደረገው በራሪ ጽሁፎችን ተሽከርካሪዎች እየለጠፉ ድርጅትን ማስተዋወቅ ይገባል የሚል አስተያየት አይቻልም። አሁን ከድርጅቱ እንግዲህ ከተቋቋመበት ዓላማ አንፃር በማኔጅመንቱ በኩል በቤተክርስቲያኗ በኩል ምንድነው እሱ መደረግ ያለበት? ተደራሽነታችንን የበለጠ ለማስፋት ምን መደረግ አለበት ይላሉ? በቤተክርስቲያኗ በኩል ሆነ በድርጅቱም በኩል ጥረት ተከታታይ የሆነ ጥረት ይፈልጋል። አባቶችን ማሳመን ያስፈልጋል። አባቶቹም ያው ይሄ ስራ የቤተክርስቲያኗ ስራ መሆኑን አውቀው ይህን ተግባር የእነሱ የቤተክርስቲያኗ ስራ መሆኑን አውቀው ሊሳተፉ ይገባል የሚል አስተያየት ነው ያለው። ስሜ ግርማይ በየነ የመቀሌ ህጻናት መርጃ ማዕከል ፕሮግራም ዳይሬክተር። ከሮብ ዕለት ጀምሮ
ጎብኚዎች እየመጡ ጎብኝተውም ሲመለሱም ተመልክተናል። ከዚህ አንፃር የሰጡት ግብረ መልስ ምን ይመስላል በእናንተ በኩል? ሁሉም የጎበኙ ሰዎች አስተያየት ሳይሰጡ አላለፉም። ሁሉም አስተያየት ሰጥተዋል። ዋናው በተደጋጋሚ ያነሱት ሀሳብ ምንድን ነው? ይህ ድርጅት ብዙ በጎ ተግባራት ሰርቶ እያለ በህዝቡ ዘንድ አይታወቅም። ይህም ሚዲያ ስለማትጠቀሙ ለምሳሌ መቄዶንያ የሚባል ድርጅት በአጭር ጊዜ ውስጥ አውቶቡሶች ላይም ሳይቀር በመለጠፍ ሚዲያን በመጠቀም በጣም ታዋቂና በዛም ልክ ብዙ በጎ ስራ እየሰራ ይገኛል። የእናንተ ግን በዚህ በኩል ደካማ ነውና ተስተካክሉ የሚል ሀሳብ ተሰጥቷል። ሌላው ምንድነው? በዚህ በማዕከሉ ወይም በድርጅቱ ያደጉ ልጆች በአገር ደረጃ ተሰብስበው እነሱም የሚወዱበት አቅጣጫ ቢመቻች፣ ምክንያቱም ብዙ ለቁም ነገር አድርሳቸዋል። ስለዚህ እነሱ የት ነው ያሉት የሚያሰባስባቸው አካል ቢኖር የሚል ሀሳብ ሰጥቷል። በአጠቃላይ ማስተላለፍ የሚፈልጉት መልእክት? ያው መልእክቴ ያው በአጠቃላይ ማስተላለፍ የሚፈልገው ሁላችንም የድርጅቱ ሰራተኞችም ቤተክርስቲያኗን ተባብረን መስራት እንዳለብን በጣም ቀርበን የድርጅቱ ሰራተኞች ወደ ቤተክርስቲያኗ ቀርበን ቤተክርስቲያኗ የምታደርገውን እንቅስቃሴ ማነቃቃት ይጠበቅብናል። ያሳለ የማስተዋወቅ ስራ በጣም ተጠናክሮ መቀጠል እንዳለበት ነው የሚሰማው። ካላወቀው ህዝቡ ካላወቀው ድርጅቱ ገቢ ሊያገኝ አይችልም። ገቢ ካላገኘ ደግሞ በጎ ስራውን ሊቀጥል አይችልም። አበክሮ መስራት ያለበት እንደዚህ ማስተዋወቅ ስራ በተወሰኑ ወራት ማስተዋወቅ ስራ ቢጠመድ ሀሳብ ነው። በቤተ ክርስቲያኗ በኩል ደግሞ አሁን ከውጭ እርዳታ ብዙ መገኘት አይችልም። ምክንያቱም የዓለም ኢኮኖሚክ ክራይሲስ አለ እና የአገራቸውን ችግር ነው እንጂ የሚፈቱት ሌላ አገር የመፍታት እየተዳከመ መጥተዋል። ስለዚህ የኛው ችግር በእኛ በኢትዮጵያውያን በመተባበር ነው መፈታት ያለበት። ይህም ማድረግ የሚችለው ቤተክርስቲያኗ ነው። ከሁሉም ምዕመን አስተባብራ የተወሰነ ፐርሰንት ለህፃናት የሚደጎሚያ መጀመር። ምክንያቱም በዚህ መንገዱ በርካታ ህፃናት አሉ። አሁን የተሰራው እኛ ጋር 40 ሺህ ነው በ40 ዓመት። ይሄ ቁጥር በጣም ኢሚንት ነው። ኦርቶዶክስ ከምትሰራው አንጻር በጣም ኢሚንት ነው። ምክንያቱም በኢትዮጵያ በጣም በርካታ ብዙ በሚሊዮን የሚቆጠሩ ህፃናት አሉ። ስለዚህ ህዝብን ማስተባበር አለባት። ከህዝብ ገቢ አግኝታ ያሉትን ማዕከላት ህፃን እንዲረዱበት ማድረግ አለባት የሚል እና እንደዛ ማለት ነው። አመሰግናለሁ አቶ ግርማይ። ስሞትንና የስራ ድርሻዎትን ይነግሩኛል? በእናንተ በኩል የተሰጠው ግብረ መልስ ምን ነበረ? ከጎብኚዎች የተሰጠው አስተያየትና ህብረተሰቡ ያለው ምንድነው? አንደኛ ስራው በጣም ጥሩ እንደነበረና ይሄው ስራ አሁን በቀጣይ መቀጠል እንዳለበት፣ በአጠቃላይ አልፎ አልፎ የምናሳያቸው ልጆች ቁጥር ወይም የምንደግፋቸው ልጆች ቁጥር ከጊዜ ወደ ጊዜ እየቀነሰ መምጣቱ ይህን ነገር አጠናክሮ መቀጠል እንዳለበት፣ ሁለተኛ ከህብረተሰቡ ማድረግ የሚገባንን በቤተ ክርስቲያኑ አማካኝነት እንደ ምዕመናኖች እንደ ተቋማቶችም መደገፍ የሚገባንን ነገር እንድንደግፍ ነገሮችን እንዲመቻችላቸው አስተያየት ሰጥተዋል። ከዛ ባሻገር ነገር ቤተ ክርስቲያኒቱ ብዙ ምዕመናኖች ተከታዮች እንዳሏት በእነዚህ ማዕከላቶች እና ሌላም ተጨማሪ ማዕከላትን ጨምሮ ድጋፍ ማድረግ እንዳለባት ቤተክርስቲያኒቱ አስተያየታቸውን ሰጥተዋል። የድርጅቱ ሰራተኞች ቤተክርስቲያኗ ለዚህ ድርጅት መጠናከር ምን ማድረግ አለባቸው ብለው ያስባሉ? ዋነኛ ነገር ያው ቤተክርስቲያኒቱ እንደመሰረተችው የኔ ነው ባይነት መንፈስ መኖር መቻል አለበት። አንድ ቦታ ላይ
ክፍተቶች ስላሉ እነኛን ክፍተቶች አጥብቆ በሀገር ውስጥም ባሉት በጠቅላይ ቤተ ክህነት ጭምር እነዚህ ህፃናቶች ችግረኛ ህፃናቶችን መታደግ ግዴታ ነው። ቤተክርስቲያኗን ማሳደግም ግዴታም ስላለባት ይህንን ነገር አጠናክራ መቀጠል መቻል አለበት። ስለዚህ እጅና ጓንት ሆነን መስራት ይጠበቅብናል። ከዛም ባሻገር ከሀገር ውስጥም ከሀገር ውጭ ያሉ በዜጎቻችን ኢትዮጵያውያን የሆኑ እንዲሁም ሌሎች ረዳቶች ዶኖሮችን በማፈላለግ አጠናክረን መቀጠል እንዳለብን ነው። ስሜ ጌታቸው ይባላል። በቦታ ምስራቅ ህፃናት መርጃ ማዕከል ሀረር የሚገኘው ፕሮግራም ዳይሬክተር ነኝ። እዚህ ኤግዚቢሽን ስራው ዓላማ አንፃር የማቅረቡን ስራ ዓላማ አንፃር እንዴት ነው የሚያዩት? እንዴት እየተካሄደ ነው? በመጀመሪያ ይህ ሀሳብ ተነስቶ ወደዚህ ስራ ለመግባት በመነሳቱ አስፈላጊና ወሳኝ ነገር ነው። ምክንያቱም ድርጅታችን የተለያዩ ስራዎችን ሰርቷል። ነገር ግን ምንም አይነት አፕሊኬሽን ዙሪያ ላይ የተሰሩ ስራዎች የሉም። ከዚህ በፊት እንደሚታወቀው ህጻናት ከማሳደግ ጎን ለጎን በግሎባል ፈንድ የተሰሩ ስራዎች አሉ። በተለያዩ አካሎች የተሰሩ ስራዎች አሉ። ነገር ግን ይህን አጠቃላይ ስራ በአንድ አምጥቶ በእንደዚህ አይነት መልኩ የድርጅቱ ስራዎች ወጥነት ባለው ማሳየት መቻሉ አንድ የራሱን የቻለ ፕሮግረስ ነው። ከዚህ ምን ይጠበቃል ለሚባለው የሚዲያ ስራዎች እጅግ በጣም የሚጠሩ ነበር፣ እኛም እንደ ተቋማችን ማለት ነው። እና ሚዲያዎች ላይ ቢያንስ የሆነ ነገር ማስቀረት የቻለ ይመስለኛል። እና እንደ ሀገርም ደግሞ ላለፉት 45 ዓመታት የተሰሩ ስራዎች በዚህ መልክ መቅረባቸው እንደ ጅምር ጥሩ ነው። ምንድነው ዋናው ነገር ከዚህ በኋላ ባለው ነገር ላይ ከዚህ የሚገኙት ግብአቶችን በመጠቀም እንዴት ማስኬድ እንችላለን የሚለው ነገር ይበልጥ መስራት ነው። ሌላው ይሄ ፕሮግራም በእንደዚህ አይነት ነገር አካሄድ ብቻ መቆም ያለበት የሚል እንትን ነው። ሜቢ ከ5 ዓመት በኋላ 50ኛ ዓመቱን የማክበር ሂደቶች ነው እና በቀጣይ እንግዲህ የሚጨመሩትን ተጨምረው ይሄ ከ5 ዓመት ይሄ ነበረ ከዚህ በኋላ እዚህ ጋር ደርሰናል የሚል አካሄድ ያለው አሰራር ከወዲሁ ቢታቀድና ቢሰራ መልካም ይመስለኛል። አሁን እንደ ጅምር ይሄ የሚያለ ቢሆን ከዚህ ውጪ በስፋት ሰፋ ባለ መልኩ መስራት ያለባቸው ስራዎች ሊሆኑ ይችላሉ። አሁን በዋነኝነት የዚህ ዋና ግብአት የሚባሉት የቀድሞ ልጆችና የቤተክርስቲያን አባቶች ሰዎች መታወቂያዋል። ነገር ግን ከዛ ውጪ ደግሞ ሌላው ማህበረሰብ በቀላሉ ተደራሽ መሆን የሚችልበትን አሰራር ብንከተል የተሻለ ይመስለኛል እና የተሻለ ኤክስፔክት አደርጋለሁ። ቢያንስ አንድ እርምጃ ቤቱ መራመድ ያለበት ነገር እንዳለ ይታያል። ምክንያቱም ትልቁ ተሳታችን የነበረው ይሄ ነው። አንዳንዴ ከሚዲያ ጋር ያለን ሪሌሽን ደካማ ነበር፣ ኮሚኒኬሽናችን በጣም የወረደ ነበረ። ነገር ግን አሁን ላይ እነዚህ ስራዎች እየተሰሩ ከመጡ ነገ ጠዋት የተሻለ ነገር ከሌሎች እኩል ሆነን ራሳችን ችለን ማንቆምበት ነገር አለ ብዬ አላምንም። በአጠቃላይ የዚህ የአውደ ርዕዩ ዝግጅትን እንዴት ይመለከቱታል? አውደ ርዕዩ በአጠቃላይ በጣም ቆንጆ ነው። ሁሉም ማዕከል አንዱ ማዕከል ከአንደኛው ማዕከል የሚሰሩ ስራዎች አይተዋወቁም፣ የማንተዋወቅበት ነበር። ራሳችን አሁን ለምሳሌ ይሄ ማዕከልና ሌላኛው ማዕከል የሚሰሩ ስራዎች ታይተዋል። ከዛ ውጭ ደግሞ በአንድነት በእንደዚህ አይነት መታየቱ ተበጣጥሶ የነበረውን ስራችንን ወደ አንድ ማምጣቱ ለቤተክርስቲያኗ ራሱ ትልቅ ግብዓት ይሆናል በልጅ ላይ የሚሰራው ስራ። ከዛ ውጭ ደግሞ የቀድሞ የነበሩ ልጆች በድርጅቱ ይበልጥ እየሰራ እንደሚገኝና አሁን እየሰራቸው የነበራቸው ስራዎች አጠናክሮ እንዲቀጥል ከማድረግ አንጻር የራሱን የቻለ አስተዋጽኦ ይኖረዋል ብዬ ነው። በእኛ በኩል የተሰጡ አስተያየቶች በስራዎቹ እንዳለ ሆነው ነገር ግን በልማት ስራዎች ላይ በታዩት ሂደቶች ላይ ሌሎች ማዕከሎች ላይ የተሰሩ ስራዎች ስላሉ መዋቅር በጠበቀ መልኩ መስራት እንዳለባቸው የተሰጡ ኮሚቴዎች አሉ እና ቢያንስ ኤክስፒሪያንሳችን ሼር መደራረግ እንደሚያስፈልግ ነው አንዳንድ ነገሮች የጠቀሱልን። ከዛ ውጪ ይህም አለው የሚሉ ነበሩ። ምክንያቱም ያው ስራው እኛ እንሰራለን፣ ነገር ግን ወደ አውጥቶ ማሳየት ላይ ደካማ ነው እና ይህም አለው ቤቱ ለካ እየቀጠለ ነው ያሉ ሰዎች አሉ እና አጠቃላይ ግን ጥሩ እይታ ነው የነበራቸው ወገኖች በጉብኝታቸው ወቅት። እንደውም ከውስጣቸው ያሉና ያዘኑበት ወገኖች ነበሩ። ሲስተሙን ስላላገኙት መርዳቱና ማለት ነገሮችን እንዴት ማግኘት ይቻላል የሚለው ነገር እንዲያስቡ ያደረጋቸው ይመስለኛል። በእናንተስ ማዕከል በኩል ወደፊት ከዚህ በመነሳት ምን ለመስራት አቅዳችኋል?
እንግዲህ ያው የተቋሞች ዋነኛ መነሻቸው የሚሆነው የድርጅቱ ስትራቴጂክ ፕላን እና ዞሮ እኛ ስትራቴጂክ ፕላናችንን በመከተል ከዚህ በፊት የ3 ዓመት ፕላን ሰርተናል። ፋይናንሻል ስትራቴጂክ ፕላን ፕላስ ደግሞ አክቲቪቲ ስትራቴጂክ ፕላኖች ሰርተን በዛ መሰረት አሁን 3ኛ ዓመት ላይ እንገኛለን። በአሳለፍናቸው ጊዜያቶች ውስጥ እንደምታየው ከ2015 ጀምሮ የተሰሩ ስራዎች በፊት አንድ ልማት ነበረ። ያን ልማት የከብት ልማት ብቻ ነበረ። ነገር ግን 2014 ላይ በግሪክ በነበረው የኢኮኖሚ ችግር ምክንያት 134 በትነን ነበር። ከዛ በመነሳት ዛፎች ቆርጠን ሸጠናል። በሰዓቱ ሁሉን እስከ ሰኔ የትምህርት ሂደት ለማድረስ በሚል ማለት ነው። ከዛ በመነሳት እንግዲህ በሰራናቸው ስራዎች በአሁኑ ሰዓት ላይ የልማት ስራዎችን አጠናክረን እየቀጠልን እንገኛለን። ለምሳሌ በፊት የነበረው ተስፋሙት የአንድ አባይ ከብት ልማት ነበር። ከዛ የከብት ልማት እንደ ግብዓት በመጠቀም ፕሮሴስ ከተናል፣ የብሎኬት ማምረቻ ማሽን ከተናል፣ የወፍጮ ማሽኖች ተክለናል፣ መጋዘኖችን እያከራየን እንገኛለን። የእነዚህ ሁሉ ወደ አንድ ሲጠቃለሉ የሚያመጣው ልጆችን መደገፍና መርዳት የሚሆን ድጋፍ እንደሆነው በሚል የተነሳ ነው። ስለዚህ ዋነኛው ነገር የሁለት አይነት ስራዎች እንደምታዩ እንሰራለን። ሬዚደንሻል ኬር ፕሮግራሙ አጠናቆ መቀጠል ያለበት ነገር ነው። ምክንያቱም የኛ ገና ታዳጊ ሀገሮች ብዙ ነገሮች የልጆች ችግር ሁሉ ኢቭን የፋይናንሻል እጥረቱ ቢኖርም የህፃናቱ ችግር ግን በየጊዜው እየቀጠለ የሚሄድ ነው። ከዛ ውጪ የማህበረሰብ ልማት ላይ አሁንም ፕሮጀክቶችን በማፈላለግና በመስራት አክቲቪቲዎች ውስጥ እንሰራለን። እኛ ቀጣዩ እንደሚኖረው ኤክስፔክት አደርጋለሁ። በጋራም ይሁን በተናጠል የሚሰሩ ስራዎችን መቀጠል ያለብን ይመስለኛል። ከዛ ውጪ የገቢ ማስገኛ ስራዎችን ሙሉ በሙሉ በተስፋፋ በሆነ ሰስቴናብል በሆነ መልኩ የመቀጠል ስራዎች ይሰራሉ። አሁን አንድ የሚቀረን ከዚህ ስራዎች ምንድነው? ትምህርት ቤት የማስገንባት ነው። ቢያንስ እስከ 8ኛ ክፍል ያለውን ትምህርት ሂደት ሙሉ በሙሉ ማድረስ መቻል ያለብን ይመስለኛል። ከዛ በኋላ ህጻናት ለመደገፍም ሆነ ከውጭ የሚመጣውን ዲፔንደንሲ ለመቀነስ የሚያስችል ይመስለኛል እና እነዚህ ስራዎች ተጠናክረው መቀጠል ያለብን ይመስለኛል። ይሄን ስሜ ጥጋው ነጋ ይባላል። በሰሜን ወሎ ሀገረ ስብከት የገለጽ ማስተካከል ፕሮግራም ዳይሬክተር ነው። የዚህ የአውደሪውን እይታን በተመለከተ ከዓላማው አንጻር እንዴት ነው እሱ የሚያዩት? እንግዲህ ይሄ አውደሪ በተለይ ለኛ ድርጅታችን ትልቅ ለውጥ ያመጣል ተብሎ የሚጠበቅ ስራ ነው። ነገር ግን የኛ ድርጅት የሰራውን ያክል እስካሁን በአገር አቀፍ ደረጃም ሆነ በህዝብ ብዙ ያክል የሰራው ውጤት ምን ያክል ሆነ ብዙ ያልታወቀ ከመሆኑ ጋር ተያይዞ በዚህ ኤግዚቢሽን ፕሮግራም የተሻለ እውቅና ኖሮት ድርጅቱ በቀጣይ የተሻለ ህይወት ኖሮት በተለይ ህፃናትና አረጋውያን ከመደገፍ አንፃር ጥሩ ነገር ለውጥ ያመጣል ተብሎ የሚጠበቅ ፕሮግራም። እሺ፣ አጠቃላይ የዚህ አውደሪ ዝግጅት ላይ ያለውትን አስተያየት። እንግዲህ አውደሪው ከነበረን ወይ ከዝግጅት አንፃር አጭር ጊዜ ቢሆንም ነገር ግን ለድርጅቱ ጥሩ ኢሜጅ የለወጠ ነው ማለት ይቻላል። በተለይ የኛ ድርጅት ባለፉት 45 ዓመታት ከ40 ሺህ በላይ የሆኑ ህፃናት ድጋፍ አድርጓል። ስራው ግን የስራውን ያክል በህብረተሰብ የነበረው እውቅና ይህን ያክል ብዙ ነው ማለት አይቻልም። በተለይ በአሁኑ ሰዓት በዚህ በማዕከል ያደጉ ህፃናት በዚህ በቦታ ላይ በተለያዩ ሁኔታዎች ያሉ እዚህ ቦታ ላይ መጎብኘታቸውና ከዚህ ተነሳስተው ወደ ቁጭት የገቡበት ለቀጣይም ድርጅቱ ከመደገፍ አንጻር ብዙ ነገር መስራት እንደሚቻል አስተያየት የሰጡበት ሂደት ያለው ነው። ስለዚህ አውደሪው በጣም አስፈላጊና ለድርጅቱ በሰዓት ላይ ጥሩ ነበረ ማለት ይቻላል። ጠቀስ አድርገውታል። አሁን እንግዲህ ከሮብ ዕለት ጀምሮ እዚህ አውደሪውን የተለያዩ የህብረተሰብ ክፍሎች ሲጎበኙት ነበረ። የሰጡት አስተያየትና ፊድባክ ምንድነው እሱ? ብዙዎቹ እንግዲህ ምንድነው በጣም የቁጭት መንፈስ የተሞላበት ነው። በዘርም በሃይማኖትም የማናቃቸው ሰዎች በርካታ ኢትዮጵያውያን እንደዚህ ድጋፍ ሲያደርጉ እኛ ኢትዮጵያውያን ግን በቂ የሆነ ሀብት አለ። ቤተክርስቲያን ብዙ ምዕመናን አሏት። ስለዚህ ምዕመኖቿን ተጠቅማ ከዚህ በለጠ መስራት ሲገባል ራሱ ይሄን አስተባብራል ራስ በራሳችን መደገፍ የምንችልበት እድል ባለመኖሩ
እስካሁን ላለፈው ጊዜ መቼም ብዙ ነገር ማለት ባይቻልም ለቀጣይ ግን ይህን መስራት እንደምንችል ስለዚህ ድርጅቱም ቢሆን ይህን ሲስተም እንትን አድርጎ በተቻለ መጠን ለቀጣይ ከድርጅቱ ጎን ሆነን ብዙ ነገር ማድረግ እንደምንችል ቃል የገቡበት ሁኔታ አይተናል። እንደገና በተለይ የድርጅቱ ስራ ከምንጠብቀው በላይ መሆኑ ብዙ የማናቃቸው ነገሮች እንዳዩ እና በዚህ ደስተኞች እንደነበሩ ነው የገለጹት። እንግዲህ ምንድነው እኔ ማስተላለፍ የምፈልገው ድርጅታችን ለየት የሚያደርገው ምንም እንኳን የቤተክርስቲያን ተቋም ቢሆንም በዘር ሃይማኖት ልዩነት የሌለው ድጋፍ ነው የምታደርገው ቤተክርስቲያን። ስለዚህ አሁንም ቢሆን በኢትዮጵያ ትልቅ አስተዋጽኦ ያደረገች ቤተክርስቲያን ናት። የ45 ዓመት ጉዞዋ እንደገና እንደ አዲስ ወደ ኋላ ዞር ብላ በማየት ስራዎቿን ወደፊት ከዚህ በፊት ሰራቻቸው ስራ ወደፊት በማድረግ ወደፊት ደግሞ እንደ አዲስ ምእመኗን አስተባብራ ቀጣይነት ያለው ስራ ቢሰራ በአረጋውያን በህፃናት ጠንካራ ስራ ቢሰራ በየአካባቢያችን ያሉ ችግሮች ደረጃ በደረጃ ይፈታሉ የሚል ያለ ድርጅቱም ቢሆን ከቤተክርስቲያኗ ጋር የተሻለ ቀረቤታ ኑሮት ለወደፊቱ ጠንካራ ስራ እንዲሰራ የሚል አስተያየት ነው። አመሰግናለሁ። እሺ ከበደ ባላሉን ዝግጅቱ ምንም እንኳን በአጭር ጊዜ ተዘጋጀ ቢሆንም ገላጭ ነው። 45 ዓመት ጉዞውን አጠር ባለ መልኩ ገላጭ አሁን ይታያል። ለወደፊት ምናልባት እንግዲህ ከዚህ በበለጠ ደግሞ ሰፋ ባለ መልኩ ማዕከላዊ ቦታ በሆነ መልኩ ሁሉም ህብረተሰብ በሚገኝበት አካባቢ ደግሞ ይደረግ የበለጠ ሊሆን ይችላል። ብሎ የዛሬ ግን በተገቢ መልክ ያለፉትን ዓመታት ገጸረ እንደሚታወቀው እንግዲህ ይሄ ድርጅት ትልቅ ድርጅት ነው፣ ግን ከአመት አመት እየቀነሰ የሚሰጠውን አገልግሎት እየቀነሰ መጥቷል። ከዚህ አንፃር የድርጅቱን የመጀመሪያ ቦታ ወደ መጀመሪያ ቦታው ለመመለስ ከአጠቃላይ ከሰራተኛው ከማኔጅመንቱ ከቤተክርስቲያኗ ምን ይጠበቃል ይላሉ? አሁን በዋናነት ምንድነው የሰራተኛው ቁርጠኝነት ነው የሚወስነው። ሰራተኛው ጥሩ የመስራት ተነሳሽነት ካለው ያለው እዚህ ያለው ህብረተሰብ ጥሩ ሞራልና ጥሩ አቅም ካለው ዋና መስሪያ ቤቱን ማበረታታት ወይም ደግሞ አለው ለማለት ይችላል። ዋና መስሪያ ቤቱ ከህፃናት መርጃ ማዕከላት ጋር በመተባበር አልፎ ተርፎ ከሃይማኖት አባቶች ከመንግስት አካላት ያገባኛል ከሚሉ ከማንኛውም የህብረተሰብ ክፍል ጋር በመመካከል ይሄን እንደዚህ አይነት ነገሮችን በማወያየት በእርግጠኝነት ድርጅቱን ወደ ነበረበት የመመለስ እድሉ ይኖራል። ብቻችን ብንሮጥ ልንደርስ ስለማንችል ማለት ነው። በተጨማሪ ደግሞ እያንዳንዱ ማዕከል ሰፋፊ የሆነ ቦታ ያለውና ያንን ቦታ ወደ ልማት ደግሞ ትርጉም ያለው ልማት ተሰርቶበት ያው የራሱ የሆነ የገቢ ምንጭ ማዳበር ከቻለ እርግጠኛ ነኝ ከቤተክርስቲያኗ ጎን ለጎን በመሆን ይሄን የተጀመረው የተማሪ ቁጥር ቅነሳን አጥፍተን እንደ አዲስ መጀመር የምንችልበት አቅጣጫ ያለ መስሎ ይታየኛልና በዋናነት ቅዱስ ሲኖዶስ ነው ቤተክርስቲያኗን ከቤተክርስቲያኗ ጋር በመሆን እኛም የቤተክርስቲያን ልጆች ነን በአግባቡ እየተግባባን እየተረዳዳን ከሰራን ያ ነገር የማይመለስበት አጋጣሚ የማይስሞትንና የስራ ድርሻዎትን ቢነግሩ። በሰበታ ጌቴሴማኒ ቤተደናግል ጠባባት ገዳም ውስጥ ነው የሚኖረው። የስራ ድርሻዬ በህፃናት በኩል አገልግሎት መስጠት ነው። ዝግጅቱንስ እንዴት ተመለከቱት? ያለውን እንግዲህ ዝግጅት ጥንካሬ እንዴት አዩት? ዝግጅቱ በጣም ጥሩ ተለፍቶበታል። ብዙ ውጣ ውረድ ነበረው፣ ግን እንደዚህ ውጤቱ ሲታይ ደግሞ ትልቅ ነገር ነው። በጣም ጥሩ ዝግጅት ነው። ብዙዎች አስተያየት የሚሰጡት ምንድነው ቅስቀሳ ያንሰርተዋል፣ ብዙ በደንብ አድርጋችሁ አልሰራችሁም፣ በኢቲቪ እና በሌሎች ሚዲያ በደንብ አላስተዋወቃችሁ፣ ህዝበ ክርስቲያኑ በደንብ አልሰማ፣ የበለጠ አሁንም በምታገኙት አጋጣሚና መድረኮች የበለጠ ማስተዋወቅ አለባችሁ የሚሰጡን አስተያየትና አንዳንዶች በምንችለው እንደግፋለን፣ እንረዳለን፣ በርቱም እያሉ በአጠቃላይ የሚያስተላልፉት መልእክት ካለ? እንግዲህ እኔ የማስተላልፈው መልእክት ይሄ ትልቅ
መጠበቅ የተቀደሰ የቤተ ክርስቲያን ዋናውና አንደኛው ስራ ነው። ሁሉም የቤተ ክርስቲያን አባላት ከአባቶች ጀምሮ ጠንክረን መስራት ይጠበቅብናል። አመሰግናለሁ ማለት የባህር ህጻናት መርጃ ማዕከል ፕሮግራም ዳይሬክተር ነው። ሁሉም ያው በተቀናጀ መልኩ ያው የሁሉም ጥረት ያስፈልጋል። በእርግጥ የህጻናት መርጃ ማዕከላት ሰራተኞች ጠንካሮች ናቸው፣ ብዙ ልምድ ያላቸው ቁርጠኝነትም ያላቸው ሰራተኞች አሉ። ይሄ አንዱ ትልቅ ግብአት ነው። አመራሩም ቁርጠኝነት ያለው ነው። ከዚህ በተጨማሪ ደግሞ በቤተክርስቲያኗ በኩል ቁርጠኝነት ተጨምሮበት የሀብት ማስተላለፉን ማሰባሰብ ነው። ቤተክርስቲያኗን ካላት አንዱ የተወሰነው ስራዬ ብላ ይህንን ድርጅት ማስቀጠል የምትችልበት በጀት መመደብም ይኖርበታል። ጥናቶች ተጠንተው በጥናት በተደገፈ መልኩ የተዘጉ ህጻናት መርጃ ማዕከላት እንዲከፈቱ ያሉትም ደግሞ ተጠናክረው እንዲሄዱ እንደ እናት እንደ አባት ሆና ለተቸገሩ መድረስ ያው ኃላፊነት አለባት። ዋና ስራዋ ይሆናል እየተመጣጣ እግዚአብሔር በሚፈቅድ እንግዲህ ወደፊት ይሄ ነገር ይሳካል ብዬ ደግሞ ተማምናለሁ። አመሰግናለሁ። እኔም አመሰግናለሁ። እሺ ስምህንና የስራ ድርሻ? ስናፍን በጌታ እባላለሁ። የመጣሁት ከደብረ ብርሃን ፕሮጀክት ማስተባበሪያ ነው። የስራ ድርሻ የፕሮጀክት ማናጀሩ በስራ ምክንያት ስላልመጣ የተተክቼ ተወካይ ነኝ። ጎብኚዎች ያጋ መጥተው ጎብኝተዋል። አስተያየት እየሰጡ ያሉት ይሄኛው ከሌላው ፕሮጀክት እንደሚለይ ይሄ ፕሮጀክት የሙከራ ፕሮጀክት እንደሆነና ውጤታማ ሆኖ ወደ ሌላ ሳይት ራሱ እንደቀጠልን ያስረዳናቸው እያዩ ነው። በዛም እዚህ ላይ ተፈጥሮ ሀብቱ ላይ የሰራነው ስራና እነዚህ ዋሸራ ዝርያዎችን በማንቃት ልጆቻቸውን አሳልፎ ለሌላ ከመስጠት ራሳቸው እያደረጉ በሚያገኙት ገቢ ልጆቻቸውን እንዲያስተምሩ ላይ ያለው ጥሩ ነገር እንደሆነ ብዙ አስተያየት ሰጥተውናል። የተመለከቱ ሰዎች በዛ ላይና ወደፊትም በኢትዮጵያ ኦርቶዶክስ ተዋሕዶ ህጻናትና ቤተሰብ ጉዳይ ድርጅት ያለበትን ክፍተትን ለማስረዳት ሞክረናል። ያው ያላቸውን አቅም ሌላ የተለያዩ ህጻናት ማሳደጊያ ላይ ያደጉ ጭምር መጥተው ይህንን እንደጎበኙት ነው። እነሱ ባለን አቅም ተደራጅተን ተሰባስበን ይህን ህጻናትና ቤተሰብ ጉዳይን እንደግፋለን የሚል ቃል የገቡ አሉ። መስሪያ ቤቱ የሚገኙበትን ሁሉ አድራሻ የሰጠናቸው አካላት አሉ። ኤልሳቤጥ ተክለረጋ ይባላለሁ። የአቡነ ጴጥሮስ ህጻናት መርጃ ማዕከል ፕሮግራም ዳይሬክተር። የሰጡት አስተያየት ብዙዎቹ መቀጠል አለበት። ህጻናት መርጃ ማዕከሉ አሁን እንደሚታየው ወደ ታች ዝቅ እያለ ነው ያለው። ይሄ ደግሞ ሆነ መልስ ሰጥተናቸዋል። የረጂዎቹ ድርጅት ያለባቸው ችግር ነው ስንላቸው ቤተክርስቲያኗ፣ ምዕመናኑ፣ የአካባቢው ሰዎች ተረድተው የወጡትን ልጆች መርዳት አለባቸው። የረዳቸዋቸው በርካታ ልጆች ብዙ ኃይል ነው ያለው፣ ብዙ ሪሶርስ ነው እና እነሱን ልጆች አሰባስባችሁ ኦርጋናይዝ አድርጋችሁ ለማስቀጠል ሞክሩ። መዘጋት የሌለበት ድርጅት ነው። ምክንያቱም የብዙ ህጻናትን ህይወት አትርፏል። ቤተክርስቲያኗ በዚህ ላይ ማድረግ አለባት የሚል አስተያየት የሰጡ ብዙዎች። በዛሬ ድረስ እኔ ሁልጊዜ የሚቆጨኝ ድርጅቱ ትልቅ ስራ ሰርቷል፣ ግን የሚያውቀው ህዝብ የተሰራውን ያህል አልተወራለትም። በሌላ ቦታ ጥቂት ስራ ሰርተው ስራቸውን የሚያስችሉ በሚዲያ ፕሮሞት የሚያደርጉ ሰዎች አሉ። ጥሩ ነው፣ ጎበዞች ናቸው። እኛ ግን በዚህ ዙሪያ አልሰራንም። ባለመስራታችን ስራችን እጅግ ብዙ ነው፣ ግን የሚያቀን በጣም ትንሽ ነው። አሁን ግን ይሄ እንደዚህ ተጀምሯል፣ ጥሩ ነው። ከዚህ በኋላ የፕሮሞሽን ስራ መሰራት አለበት ብዬ አምናለሁ። ከቤተክርስቲያን አባቶች ጋራ በመቀራረብ ከቤተክርስቲያናት ጋራ ድርጅቱ ወደፊት የሚያልፍበት መንገድ ይኖርበታል ብዬ አስባለሁ። ተረድተው ያደጉ ልጆችን መልሰው የሚረዱበትን መንገድ መፈለግ ይኖርበታል የሚል አዲስ አበባ የሚገኝ የገነተ ኢየሱስ
ህጻናትና ቤተሰብ ልማት ፕሮግራም አስተዳዳሪ ፕሮግራም ዳይሬክተር ነኝ። እንግዲህ ያው ድርጅቱ 45ኛ ዓመት ክብረ በዓሉን እያከበረ ይገኛል። ከዚህ አንፃር አንደኛው የአከባበር ስነ ስርዓቱ ይሄ አውደ ርዕይ ነው። እንዴት ነው አውደ ርዕዩን ከዓላማው አንፃር እንዴት ያዩታል? ቆንጆ ነው። እንግዲህ ዓላማው ያው ለህብረተሰቡ ለማስተዋወቅ ነው። ድርጅቱ እስካሁን ድረስ ሲሰራ የቆየውን ስራ ለህብረተሰቡ በማስተዋወቅ ከዚህ በኋላ ብዙ ቀሪ ስራዎች እንዳሉ የሚደገፉ መደገፍ የሚገባቸው ህጻናት እንዳሉ ህብረተሰቡ ያው ቤተክርስቲያኗም ተንቀሳቀስና ምዕመናኑም ተንቀሳቀስ የተፈልጎ ስለሆነ እስካሁን ድረስ ያለው ሁኔታ በጣም ጥሩ ነው። ምክንያቱም ብዙም ባይሆን እስካሁን ድረስ እየመጣ ያለው ህብረተሰቡ በጣም ደስ እንዳለው በጣም እንደተደነቀ ቤተክርስቲያኗ ይህን ያክል ስራ ትሰራለች ወይ ብሎ እየተደነቀ እንዳለ አይተናልና በሞላ ጎደል ብዙም መጥተዋል ብለን እናምናለን። ዝግጅቱስ እንዴት ነው? ያው የዚህ ዝግጅት ኮሚቴ የአንደኛው ኮሚቴ ሰብሳቢ ኖት፣ የቴክኒክ ኮሚቴ ሰብሳቢ ኖት። እንዴት ነው ግን ዝግጅቱን ያዩትና ከተዘጋጀው ዝግጅት አንፃር ያለው ድምቀት ምን ይመስላል? ዝግጅቱ ጥሩ ነው። ከነበረው አጭር ጊዜ አንፃር ያለው ዝግጅት በጣም ጥሩ ነው። ዋናው ስራ በኩል በነበረው ኮሚቴም ብዙ ተራርተዋል፣ ብዙ መጥተዋል እና ተሳክተዋል ማለት እችላለሁ። ምክንያቱም እዚህ የሚታየው የህፃናት መርጃ ማዕከል በሚገባ ተዘጋጅቶ እያንዳንዱ ህፃናት መርጃ ማዕከል ያለውን መረጃ በሙሉ በፎቶግራፍም በግራፍም በተለያዩ በግልጽ ሊያሳዩ የሚችሉ ነገሮች ተዘጋጅተው መጥቶ እያሳየ ነው ያለው እና ዝግጅቱም ቆንጆ ነው። ከተጠበቀው ዓላማ አንጻርም የሚጠበቀው ያህል ግቡ መጥተዋል ብዬ አምናለሁ። ድርጅቱ አንጋፋና ትልቅ ድርጅት ነው። ይህንንም ስታተሱን እንግዲህ ያለበትን ደረጃም ለማስጠበቅና ወደፊት ተጠናክሮ ለመቀጠል በማኔጅመንት በኩል በአጠቃላይ በሰራተኛው በኩልና በቤተክርስቲያኗ በኩል ምን መሰራት አለበት ይላሉ? እንግዲህ ድርጅቱ ብዙ ዓመት 45 ዓመት ማለት ቀላል ጊዜ አይደለም። እስካሁን ድረስ ሲካሄድ የነበረው በውጭ ድርጅት ሙሉ በሙሉ በሚባል የሚቻል በውጭ እርዳታ ሰጪ ድርጅቶች ነው ሲካሄድ የቆየው። ይሁን እንጂ በአሁኑ ጊዜ እርዳታ ሰጪ ድርጅቶች እየቀነሱ ነው ያሉት፣ ድጋፋቸውን እየቀነሱ ስላሉ ከዚህ በኋላ የሀገር ውስጥ ሀብት ማሰባሰብ ነው የሚገባው እና ቤተክርስቲያኗ በዚህ በኩል በጣም ልትሰራ ይገባል። በርካታ መደገፍ የሚገባቸው ህጻናት አሉ። ቤተክርስቲያኗ ደግሞ ሰፊ ሀብት አላት። ሀብቷ ህዝቧ ነው፣ ምዕመናኗ ተከታዮቿ ናቸው ሀብቷ። ስለዚህ ይሄ ሰፊ የምዕመናን ሀብት አሰባስባ መረዳት የሚገባቸው ህጻናት፣ አረጋውያን፣ አካል ጉዳተኞች መደገፍ ይገባቸዋል እና በዚህ አንደኛ ማኔጅመንቱ በሚገባ አሁን በጀመረው ሁኔታ መቀጠል ይኖርበታል። ሰራተኛውም በዚህ ታልፎ ይህን ተቀሰርቶ ሁኔታውን መቀየር ይኖርበታል። በሰፊው ደግሞ ቤተክርስቲያኗ በዚህ ትሰራበት ነው የሚገባል። በአጠቃላይ እንግዲህ ማስተላለፍ የሚፈልጉት መልዕክት ካለ? እንግዲህ ማስተላለፍ የሚፈልገው አንደኛ ዋና መስሪያ ቤት በጀነራል ማኔጀሩ አነሳሽነት ጥሩ ስራ ተሰርተዋል። ቢያንስ ምን እንደተሰራ እስካሁን ድረስ ለማስተዋወቅ ተችለዋል። የጎበኙ ሰዎች እስኪገባቸው ድረስ ይህን የመሰለ ስራ አለ ወይ የሚል ተደርጓል እና እንደዚህ ሊቀጥል እስካሁን ድረስ ራሳችንን አላስተዋወቅንም። በዚህ በኩል ከፍተኛ ጎደሎ ነበር እና አሁን ተጀምረዋል። የማስተዋወቅ ስራ በሰፊው ሊቀጥል ምን እንደሰራን ለህዝብ ግልጽ ማድረግ የሚቀጥልበት እያንዳንዱ ማለት ሆነ ዋናው መስሪያ ቤት የሚቀጥልበት እና ቀደም እየተገለጹት ህብረተሰቡን የማስተባበርና እርዳታ በአገር ውስጥ የማሰባሰብ ሁኔታ በስፋት ሊቀጥል አደራ ማለት ነው። አመሰግናለሁ። እኔም አመሰግናለሁ። እሺ፣ አመሰግናለሁ። የስምህንና የመጣበትን አካባቢ ብትነግረኝ? አማኑኤል ተሰማ እባላለሁ። የመጣሁት ከቱለሌ አካባቢ ነው። ይህን ድርጅት እንደጎበኝ ጥሪ ያደረገችልኝ ባለቤቴ ናት። ከዚህ ከድርጅት ውስጥ በአንዱ በየተደናገል በሰበታ በሚገኘው እዛ ውስጥ ያደገች ናት። እንግዲህ ከእሷ ጋራ በሰላም በፍቅር እየኖርኩ ነው። ሁለት ልጆች እናትና አባት ሆነናል። አንድ ወንድና አንድ ሴት። ማዕከላችሁ ሁሉም ነገር በጣም ደስ ይላል። ለመጀመሪያ ጊዜ ነው ሆስፒታልን ባለማወቄ በጣም
በጣም ተገርሜያለሁ። እዚሁ አዲስ አበባ ሆኖ ልጅቷን በሚገባ አስረድታኛለች። በጣም ደስ ይላል። እኛም ወደፊት ልጆቻችንን እኛም ሄደን ወደዛ እንደምንመረመር ቃል እገባለሁ። አመሰግናለሁ። እንዴት አየሁ አሁን የዝግጅቱን እንደገና የድርጅቱ አጠቃላይ ስኬቱን እንዴት ከፎቶዎቹ ታያለህና እንዴት አየሁ? እንደ ክርስቲያንነታችን ብዙ አልገፋንበት። እንደ እምነቱ አካሄድ ከሆነ ቢቻለን ሁላችንም ከኛ የሚጠበቅብንን ነገር ማድረግ ይገባናል። እንደ ግለሰብ ለምን አንደኛ ቅስቀሳ የለም። ይሄ ነገር ሲደረግ ብዙዎችን አሰማም ይሄ ድርጅት እንዳለ እኛ እናውቃለን። በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ውስጥ ሁሉ ድርጅት ማህበር በየሀገሩ እንዳለ ፈጽሞ አናውቅም። በጣም ብዙ ነው። ደስ ይላል። ይህንንም ላደረጉ ሰዎች ድጋፍ ለሚያደርጉ ሰዎችም ምስጋና ይገባቸዋል። እኛም እንዳቅማችን ከቤተ ደናግል የወጣች ልጅ አንዲት ልጅ ይዘን አሁን እያሳደግን ያለ ነው። ወደፊትም ደግሞ ሀብታችን የጀመረ መጣ ቁጥር ልጆች እየወሰድን እንደምናሳድግ እርግጠኛ ነኝ ብዬ አስባለሁ። ስማችሁንና የመጣችሁበትን ትነግሩኛላችሁ? ስሜ ማርዬ ባለፈው ይባላል። የመጣሁት ከዚሁ ከአዲስ አበባ ነው። ኦኬ። ስሜ አቶ ግርማ በለው እባላለሁ። በሆተ ምስራቅ ተማሪ ነበር። ከሀረር ህጻናት ማሳደጊያ አሁን ያለው አዲስ አበባ ነው። እንዴት አያችሁት? እንግዲህ ይሄው ደሬ እንግዲህ የህፃናትና ቤተሰብ ጉዳይ ድርጅትን የ45 ዓመት የልማት ጉዞ ነው የሚያሳየውና እንዴት አያችሁት? መልካም። ይሄው ደሬ መዘጋጀቱ በጣም ጥሩ ነገር ነው። ብዙ ነገሮችን ወደ ኋላ መለስ ብለን እንድናይ አድርጎናል። ምክንያቱም በዚህ ድርጅት ውስጥ ያደግን ልጆች ነን። ዛሬ አድገን ጎልምሰን ቤተሰብ እያስተዳደርን ሀገራችን ባለን ሙያ እየረዳን ያለን ሰዎች ነን። ስለዚህ ያለፍንበትን እና ያደግንበትን ታሪክ መለስ ብለን እንድናይና እንድናገኝ ስላስቻለን በጣም የሚያስደስት ነው። እንግዲህ ድርጅቱ በጣም ብዙ አገልግሎት የሰጠ ነው። ለሀገር ራሱ ከፍተኛ አስተዋጽኦ ያበረከተ ድርጅት ነው። ነገር ግን በሰራው ልክ እየታወቀ አይደለም። የፕሮሞሽን ስራ በፍጹም አልተሰራም፣ አይታወቅም። ሰሚ የኢትዮጵያ ሕዝብ ይህን ድርጅት አያውቀው። ስለዚህ በስፋት ቢሰራ ሎካሊ ወይም ደግሞ በሀገር ውስጥ ኢንካም ጀነሬት የማድረግ ወይም ፈንድሬዝ የማድረግን ስራ ለማንቀሳቀስ ይረዳዋል ብዬ አስባለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድሃ አይደለች፣ በቂ የሆነ ሀብት ያላት ናት። ከምዕመኗ የምታገኘው ገንዘብ ቀላል አይደለም። ስለዚህ አሁንም በኢትዮጵያ ውስጥ ድህነት በከፍተኛ ደረጃ እየተስፋፋ ህጻናት ያላሳደግ እየቀሩ በጦርነት በስደት በመፈናቀል በተለያየ ምክንያት በኤችአይቪ እና በሌሎች ምክንያት ህጻናት ያላሳደጊና ያለጧሪ እየቀሩ ናቸው። ስለዚህ እነዚህን ህጻናት ለመርዳት እና ወደ ተሻለ ደረጃ ለማድረስ ለሀገር ብቁ ዜጋ እንዲሆኑ ለማስቻል የሁሉም ህብረተሰብ ርብርብ የሚጠበቅ ቢሆንም በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ከፍተኛ ስራ ይጠብቃል። ስራውንም በባለቤትነት ልትረከበው ይገባል። ስራውን በባለቤትነት ተረክባ ምዕመኖቿን እያስተባበረች የተሻለ ገቢ የሚገኝበትን ሁኔታ ማከናወን አውደሬዎችን እያዘጋጀች ማከናወን ይገባታል ብዬ አስባለሁ። ከዛ ውጪ ከዚህ በኋላ የውጭ እርዳታ የሚጠበቅበት ሁኔታ የለም። እነሱም በቃን ብለው እየጨረሱ ያሉበት ሁኔታ ስለሆነ በስፋት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስራውን እንደቀደመው ሁሉ ከዛም በተሻለ ሁኔታ በዚህ ስራ ላይ በተሰማራ የበለጠ ውጤት ይኖራል እያስባለሁ። ሳንወርቅ ደስታ ገብረ ሕይወት እባላለሁ። መምህር ነኝ። በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ዋና ነኝ። ናውድሬ እንዴት ተመለከቱት? ድርጅቱ ያው ቀደም ብሎ ገና ከልጅነት የጀመረ የማውቀው ታላቁ አቡነ ዮሐንስ ከመቀለ ከሳቴ ብርሃን ህጻናት ማሳደጊያ ጀምሮ ስለማውቀው ያው የሚሰራውን ስራ ከልጅነት የጀምሮ አውቀዋለሁና አሁን ደግሞ በሀገር ደረጃ በየአህጉረ ስብከቱ ያሉ የህፃናት ማሳደጊያና መርጃ ስራ በሰፊው ስላየሁት በጣም ቆንጆ ነው። እንዲህ ቢሆንም ግን የሚቀርበት ነገር አለ የሚለው ይህንን ታላቅ ስራ ለሀገር ትልቅ ውለታ ያለ ትኩረት የተሰጠው አይመስለኝም። ይህንን በአመታዊ የጥቅምት ሲኖዶስ
የሰበካ መንፈሳዊ ጉባኤ ሪፖርት ይቀርባል። ሪፖርቱ ግን እንደ ስራው አይደለም የሚቀርበው። ስለዚህ ቅዱስ ሲኖዶስ እንደ ትልቅ ተቋም አይቶ ትልቅ ደረጃ እንዲደርስ እድገት እንዲያገኝ በልዩ መልክ ሊመለከተው ይገባል። እኔ ዛሬ እዚህ መጥቼ በመጎብኘቴ በሀገር ደረጃ ያሉ ድርጅቶች ዛሬ ነው የተገነዘብኳቸው። እኔም ማቀው የመቀሌ ብቻ ነው የሚመስለኝ። ስለዚህ ይህንን ሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች መምህራን በኮሌጅ ያሉ ደቀ መዛሙርት እንዲያውቁት ይገባል። ስለዚህ እዚህ መምጣቴ እና እዚህ መጥቼ በማየቴ በየሀገረ ስብከቱ በአበው ሊቃነ ጳጳሳት በሚመሩና እንዲሁም በሚመለከታቸው አካላት የተሰሩ ስራዎች በመመልከቴ በጣም ደስ ብሎኛል። አጠናክሮ ለመቀጠል ይህንን ሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየሀገረ ስብከቱ ያሉ የሚመለከታቸው አካላት ያገባናል ብሎ እንዲወያዩበት መድረክ እንዲፈጠር ያስፈልጋል። ይሄንን ልክ እንደ ኮሌጆቹ ለምሳሌ 3 ኮሌጆች በዋናነት አሉ። ቅዱስ ሥላሴ መንፈሳዊ ኮሌጅ፣ ቅዱስ ጳውሎስ መንፈሳዊ ኮሌጅ፣ ከሳቴ ብርሃን መንፈሳዊ ኮሌጅ ለዚህኛው ደቀ መዛሙርቱ በየአመቱ ስብሰባ አላቸውና ይሄንን ደግሞ እንደ አንድ አካል ሆኖ ሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቅዱስ ሲኖዶስ ጀምሮ በሚመለከታቸው አካላት ያገባኛል ጥያቄ ቀርቦ እንዲወያዩበት ይሄንን ማንም አያውቀውም በየሀገረ ስብከቱ ያሉበት ካልሆነ በስተቀር እኔ አሁን በሀገረ ስብከቱ ሙሉ የተሰሩ ስራዎች አላቃቸውምና ሰፊ መድረክ ተወያይቶ እንደ ስብከትም ላይ መምህራን እንደ አንድ አጀንዳ ወይ በአዲስ አበባ ሀገረ ስብከት ይሁን ወይ በጠቅላይ ቤተ ክህነት ይሁን ስለዚህኛው የህፃናት ማሳደጊያ ራሱ የቻለ አጀንዳ ሊደረግለት ይገባል። እንደገና እንደ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ አለ አይደል? ሚዲያው እንደ አንድ ተቋም ይዞ እንደ አንድ የስብከት ፕሮግራም ይዞ ከጠቅላይ ቤተ ክህነት በየአመቱ የሚመደቡ ሰባኪያን አሉ። ይሄንን እንደ አንድ ርዕስ መያዝ አለበትና የማስተዋወቅ ስራ ይጎድልበታል። ቅዱስ ሲኖዶስ ደግሞ ከማንም በላይ ትኩረት ሊደረግበት ይገባል። ዝግጅቱ በጣም ደስ ይላል። ዝግጅቱ የሚያስገነዝበው እኛ በምናድግበት ጊዜ እንደ እነሱ የተቸገሩ ልጆች ካሉም ደግሞ እነሱን ለመርዳትና እኛ ያተረፍነውን ነገር እነሱ እንዲያተርፉና ሌሎች ልጆችን እንዲረዱ ማድረግ ያስገነዝባል። በጣም አመሰግናለሁ እናት። ልልኝ አበራ እባላለሁ። ባንክ ውስጥ የምህንድስና ሙያ እያገለገልኩ ያለሁት እዚሁ አዲስ አበባ ነው። ኤግዚቢሽን ሳይ እጅግ በረክቻለሁ። ብዙ ሰዎችን መርዳት ችሏል። ብዙ ቅርንጫፎች እንደነበሩት አሁን ምንም እንኳን በገቢ የተወሰነ መዳከም ቢኖርም አሁን ገቢ ወደ 18 የሚጠጉ የህፃናት መርጃ ማዕከል እንዳሉትና እዚህም ብዙ ስራ እየሰራ መሆኑን ሳይ በጣም ረክቻለሁ። በሌላው ደግሞ ብዙ እንደሚጠበቅብን ያልሰራነው ብዙ እንዳለን ደግሞ በዚህ ውስጥ ማየት ችያለሁ። አንድ ሆስፒታል ነው ያለን። ሀገራችን ከምትፈልገው ቤተክርስቲያኗ ካላት ከሚጠበቀው አንጻር በየቦታው ብዙ ሆስፒታል፣ ብዙ ትምህርት ቤት ለሀገርም ለወገንም ስለሚያስፈልግ ያልሰራነው ደግሞ ሊታይ ይችላልና ወደፊት ሁላችንም ተረባርበን ከዚህ የበለጠ ስራ መስራት እንደሚኖርብን ተገንዝቤያለሁ። በተሰራው ስራ ግን በጣም ተደስቻለሁ እስካሁን በተሰራው ስራ። ስለዚህ ድርጅቱ አንድ ራሱን ማስተዋወቅ እየሰራ ያለውን ስራ ሰዎች ሲረዱ ነው ለመርዳት የሚነሳሱት። አሁን